አድማጮች ኢትዮጵያ ውስጥ ማትከሰሱት ካልነዳችሁ ብቻ ነው። ይባስ ብሎ እንደ ብሔራዊ ጠላት የሚያዘውን ጭቁኑን ታክሲ ሹፌር ከሆናችሁ የተሳፋሪ ስድብ፣ የመንገድ ትራንስፖርት ግልምጫ፣ የትራፊክ ክስናላችሁን አዙራችሁ ልረፍ ብላችሁ ቤታችሁ ብገቡ የሚስታችሁ ግልምጫ፣ የልጆቻችሁ ጫጫታ ሰማይ አድርሶ ሲመልሳችሁ ያኔ ታክሲ ሹፌር ከመሆኑ ውጭ አማራጭ እንደሌላችሁ ስትረዱ ታክሲ ሹፌር ትሆናላችሁ። በቃ ያኔ ነበር እኔም ታክሲ ሹፌርነትን የጀመርኩት። በዕለታት ባንዷ ቀን ከምዕራብ አዲስ አበባ ሰሚት ወደ ሰሜን አዲስ አበባ ቦሌ በ4332 አጫጫን ጉዞ ጀመርኩኝ። ሁለት እንስቶችን ከጎን ያስቀምጫለሁ። በብራዚሎች ሳልሳ ቅኝት በተቃኘው ማርሽ አገባቤ በሮናልዲኒዮ ጎቾ ዲያሴስ ሞሬራ ፔዳላዳ በተዋበው መሪ አጠቃለሌ ሁለቱን እንስቶች ፈገግ እያሰኘው እያማለልኩ ነው። ድንገት ሳላስበው እንደ አርናይን እየተምዘገዘገ እንደ ኮሊና አይኖቹ ገባ ገባ ያሉ ፊሽካውን አፉ ውስጥ እንደ ጡጦ እንደያዘ አንተ ታክሲ ሹፌር ዳርያዝ ሚል ድምጽ ሰማው። ወይኔ ይፋ ተበላህ። ለልጆች ዳቦ መግዣ ያስቀመጥከው ገንዘብ ጨሰ፣ ለባሉካው ያስቀመጥከው የገቢ ብርም ነደደ አልኩት። ትራፊኩ እኔ ጋር ደርሷል፣ መንጃ ፍቃድ አለኝ። አለቃ ምን አጠፋው አልኩት። አሁንም 1000 ብር ሳከናንብ ትረዳለህ አለኝ። ያኔ አርሰናል የቻምፒዮንስ ሊግ ዋንጫ እንደጠማው ማንቸስተር ዩናይትድም 3 ነጥብ እንደጠማው ሁላ እኔም የገቢ ብርና ለልጆች የዳቦ መግዣ ብር እንደጠረረብኝ ባዶ እጄን እያጨበጨብኩ ቤት የገባው